ሲወለድ ጀምሮ በተፈጥሮ ጆሮ ሳይኖረው የተወለደው ታዳጊ ሀፊዝ መሐመድ ክስተቱ እሱንም ሆነ እናቱን ለማህበራዊ ጫና ዳርጓቸው ቆይቷል። ይህም መፍትሄ እንዲያገኝ በማሰብም ከውስብስብ የተባለ ቀዶ ጥገና ከተደረገለት በኋላ ጆሮ ሊሰራለት ችሏል። ታዳጊው በተሰራለት የሪኮንስትራክሽን ቀዶ ሕክምና ለረጅም ዓመታት ተፈጥሮበት ከነበረው የስነ ልቦና ጉዳት በማገገም ላይ ይገኛል። ሪፖርተራችን ሄለን ተስፋዬ በዚሁ ጉዳይ ያሰናዳቸዋል። እንመልከት። ታዳጊ ሀፊዝ መሐመድ ይባላል። በአፈጣጠር ችግር ምክንያት እንደሚታየው ሁለቱም ጆሮዎቹ አብረውት አልተፈጠሩም። በዚሁ ምክንያት ለሀፊዝ አጥርቶ መስማት የሰማይ ያህል ሩቅ ነበር። እናቱ ሉባባ ሸቱ በልጃቸው ሀፊዝ ጆሮ አልባነት ምክንያት በማህበረሰቡም ይሁን በትምህርት ቤት ጓደኞቹ መገለል፣ ማልቀስና ተስፋ መቁረጥ የዘውትር ህይወታቸው ሆነ። ሲወለድ ነው በቃ ሲፈጠር ጀምሮ ዝም ብሎ በቃ ይሄም እንደዚህ የታጠፈ የተዘጋ ነው፣ ይሄም የታጠፈ የተዘጋ ነው። በቃ ቤት ለቤት ይዤ ሳለቅስ ምን ስል እንደገና ደግሞ ጥቁር አንበሳም በፊት ህፃን ሆኖ ሄዶ መሰራት አይችልም የትም ቦታ አይሰራም ተብሎ ነበር። ሰዎች በቃ ይስቁብኛል። እንደዚህ ያለ ልጅ ወልደው ይላሉ። እኔም አለቅሳለሁ። በቃ እናት አለችኝ እሷ ልጅ አንድ ቀን ያልፋል ትለኛለች። ከ2 ዓመት በፊት ግን እናቱ ሉባባ በብርሃን ለህፃናት በጎ አድራጎት ድርጅት በተደረገላቸው ድጋፍ ከደሴ ወደ አዲስ አበባ አቤት ሆስፒታል ይዘውት መጡ። በዚህም ሪኮንስትራክሽን እና የፕላስቲክ ሰርጀሪን በመጠቀም ከ9 ዓመት በኋላ ዳግም ተስፋ የሰጠ የቀዶ ጥገና ህክምና ተከናወነ። ሁለቱም ስለሌለ የጆሮ ቅርጽ የወሰድነው ከእናትየዋ ነበር። የጆሮውን ቅርጽ ከእናትየዋ ወሰደን። በሱ ቅርጽ መሰረት የጎን አጥንት ከጎን አጥንት ወስደን በእናትየዋ በወሰድነው ፍሬም ወርክ መሰረት በእናትየዋ ፍሬም ወርክ የጆሮ ቅርጽ መሰረት የጆሮ ቅርጹን ሰርተን መጀመሪያ አንደኛውን ጆሮ ሰራን። ከ3 ከ4 ወር በኋላ ደግሞ ሁለተኛውን ጆሮ ሰራን። ሁለቱም ተቀብረው በኖርማል እዚህ ጆሮ አካባቢ በሚኖርበት ቦታ ላይ ያ ቬስቲጂያል የነበረው በጣም ትንሽ ምንም አይጠቅም ቅርጽ የሌለውን ፓርት አውጥተን ኖርማል ቆዳ ጆሮ የሚኖርበት አካባቢ ላይ እነዚህ ከጎን አጥንት የወሰድናቸውንና በእናትየዋ የጆሮ ቅርጽ የቀረጽናቸውን የጆሮ ቅርጾች አስገባን። ሁለቱም አሁን ተቀብረው ነው ያሉት ማለት ነው። በግራም በቀኝ ያሉትም የጆሮ ቅርጽ በጆሮ ቅርጽ ተቀብረው ጥሩ በሚባል ደረጃ ሰክሰስፉል በሚባል ደረጃ ቅርጻቸውን ይዘው ኤክስፖዝድ ሳይሆኑ ኢንፌክሽን ሳይኖር ምንም ሳይኖር ጥሩ ከቨሬጅ ኖረው ሂል አድርገውለታል ማለት ነው። የሚቀጥለው ሰርጀሪ ምንድነው? ይሄ የቀበርነውን ጆሮ ቀና ደግሞ ማለት ስላለበት ቀና እናደርገዋለን ማለት ነው። ከአስቸጋሪውና ውስብስቡ የቀዶ ጥገና ህክምና በኋላ በቀጣይ ሙሉ የጆሮ ቅርጽ ይፈጠራል። እንደ አይነት ሰርጀሪ ከጥቂት ዓመታት በፊት አይታሰብም ነበር። በጣም ብዙ ሰርጀሪዎች እኛ የምንሰራቸው ከጥቂት ዓመታት በፊት የማይታሰቡ በጣም ብዙ አሉ። እንደዚህ አይነት ሰርጀሪዎች ብዙ እንሰራለን። የልጃቸውን በራስ መተማመን ከወዲሁ የመመለስ ተስፋን ያዩት ወይዘሮ ሉባባ አሁን የደስታን ጭላንጭል እያዩ ነው። አዎ በጣም ነበር የሚሰማኝ። ልጄ እንደዚህ እኮ ነው ቀረ፣ እኔ ጆሮዬም ሆኖ ነው ይሄም ሆኖ ነው በቃ ይሄን ሁኜ ነው እያለ ከዚህም ወሰዱ ሰሩላት፣ ይሄው እንደዚህ አረጉላት፣ ከዚህም ወሰዱ፣ ይሄው አልሐምዱሊላህ። እሺ ሀፊዝ በደንብ ይሰማሃል? ደስ ብሎሃል? እኔ ደስ ነው ያለኝ በጣም ተሰርቶ እንደዚህ ኖርማን ሆኖ ኮፊታውን ተላው ላይ ጥሎ ሰው ጋር መደብለቁ ደህና ሆኖ እንደሰው ሆኖ አሁን እርገት እያመጣ ነው። በፊት እንዲህ ብሎ አይምሮ ይጨናነቃል፣ ይበሳጫል፣ እቃውን ይበትናል። ምን ይል ነበር? አሁን ጥሩ ሆኖልኛል አልሐምዱሊላህ። ደስ ነው ያለኝ በጣም። ብርሃን ህጣናቶች እነሱ በጣም ግዳፍ እያደረጉልኝ ስሄድም ስመጣም። ነፍስ ካወቀበት ጊዜ ጀምሮ ይደርስበት የነበረውን የስነ ልቦና ጫና መቋቋም ያልቻለው ሀፊዝ አሁን በተደረገለት ህክምናና የስነ ልቦና ድጋፍ የ5ኛ ክፍል ትምህርቱን በአግባቡ እየተከታተለ ከእድሜ ኩዮቹ ጋር በፈገግታ ይጫወታል። መንፈሰ ጠንካራ እናቱም የልጃቸው ደስታ ትልቅ የምስራች ሆኗቸዋል።